ከሀገር ውስጥ ቀዳሚ ወዳደረግነው ዜና አለፍን። የፌዴሬሽን ምክር ቤት መደበኛ ጉባኤውን ማካሄድ ጀመረ። የፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ጉባኤውን በዛሬው ዕለት ማካሄድ ጀምሯል። ምክር ቤቱ ለዕለቱ የተያዙ አጀንዳዎችን በማጽደቅ ውይይቱን በማካሄድ ላይ ይገኛል። ምክር ቤቱ ስድስተኛ የፓርላማ ዘመን 4ኛ ዓመት የሥራ ጊዜ አንደኛ መደበኛ ቃለ ጉባኤውን መርምሮ በማጽደቅ ጉባኤውን ማካሄድ የቀጠለ ሲሆን በጉባኤው ያጸደቃቸውን ሌሎች አጀንዳዎች በዝርዝር ተወያይቶ ውሳኔ እንደሚያሳልፍባቸው ይጠበቃል። ስድስተኛው የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት በትላንትናው ዕለት መካሄዱ የሚታወስ ነው። በዋግምራ ዞን በርካታ ተማሪዎች አሁንም በዳስ ትምህርት ቤቶች ውስጥ እንደሚማሩ ተገለጸ። በአማራ ክልል ዋግምራ ዞን ውስጥ በርካታ ተማሪዎች አሁንም በዳስ ትምህርት ቤቶች እየተማሩ እንደሚገኙ የአካባቢው ባለስልጣናት አስታውቀዋል። በዞኑ ዝቋላ ወረዳ 5 በሰላ ሰየምት ወረዳ 7 እንዲሁም በጻግበጂ ወረዳ 4 ትምህርት ቤቶች የዳስ እንደሆኑ የዞኑ ባለስልጣናት ለዶቼ ቬለ ተናግረዋል። የዋግምራ ብሔረሰብ አስተዳደር በሰሜን ኢትዮጵያ ጦርነት ወቅት ጉዳት ከደረሰባቸው አካባቢዎች አንዱ ሲሆን ከጦርነቱ ቀደም ብሎም የነበረው የትምህርት መሰረተ ልማት የተጎዳ እንደነበር ተገልጿል። መንግስትና ረጂ ድርጅቶች በተወሰነ ደረጃ የአካባቢዎቹን የትምህርት መሰረተ ልማቶች ለማሻሻል ጥረት ቢያደርጉም አሁንም በሺዎች የሚቆጠሩ የብሔረሰቡ አስተዳደሩ ህፃናት በዳስና በዛፎች ስር ለመማር ተገደዋል ተብሏል። በብሔረሰብ አስተዳደሩ የዝቋላ ወረዳ የትምህርት እቅድ ዝግጅትና ሀብት ማፈላለግ ቡድን መሪ አቶ መኩሪያ ረዳ በወረዳው ካሉ ትምህርት ቤቶች መካከል 5ቱ የዳስ ትምህርት ቤቶች ሲሆኑ 139ኙ መማሪያ ክፍሎችን ያካተቱ ናቸው ብለዋል። በሺዎች የሚቆጠሩ ተማሪዎች በዛፍ ስርና በዳስ እየተማሩ እንደሆነ አስረድተዋል። በወረዳው 28 አንደኛ ደረጃና 3 ሁለተኛ ደረጃ ትምህርት ቤቶች እንደሚገኙ ያመላከቱት አቶ መኩሪያ በክረምቱ በዝናብና በንፋስ በርካታ ክፍሎች መፍረሳቸውን አስታውሰው ይህም ለዳስ ትምህርት ቤቶች ቁጥር ማደግ አንዱ ምክንያት እንደሆነ አብራርተዋል። የዋግምራ ብሔረሰብ አስተዳደር ትምህርት መምሪያ ኃላፊ አቶ ሰይፉ ሞገስ የዳስ ትምህርት ቤቶችን ወደ መደበኛ ትምህርት ቤት ለመቀየር በስፋት እየተሰራ እንደሆነ ገልጸው የዳስ ትምህርት ቤቶች በብሔረሰብ አስተዳደሩ ወደ 11 የሚደርሱ ናቸው ብለዋል። እነርሱም በዝቋላ በጻግበጂና ሳላ ሰየምት ወረዳዎች የሚገኙ ናቸው ያሉት ኃላፊው ከነበሩት የዳስ ትምህርት ቤቶች 5ቱ ወደ መደበኛ ትምህርት ቤቶች ደረጃቸው አድገዋል። ቀሪ 11ዱን የዳስ ትምህርት ቤቶች ደረጃ ለማሳደግም በሰፊው እየተሰራ እንደሆነ አመልክተዋል። በአማራ ክልል እየተካሄደ ባለው የሰላም እጥረት ወደ 3700 ትምህርት ቤቶች በከፊልና ሙሉ በሙሉ ጉዳት የደረሰባቸውና ከስራ ውጪ መሆናቸውን ቀደም ሲል የክልሉ ትምህርት ቢሮ በሰጠው መግለጫ አስታውቆ ነበር። የክልሉ ትምህርት ቢሮ በዚህ ዓመት 7.4 ሚሊዮን ተማሪዎችን ለመመዝገብ ቢያቀድም እስካሁን የተመዘገቡት ከ3.5 ሚሊዮን እንደማይበልጥ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ባለፈው ሳምንት በአዲስ አበባ በሰጡት ጋዜጣዊ መግለጫ ተናግረዋል። በክልሉ ተከስቶ በነበረው ጦርነት የደረሰውን ጉዳት አስመልክቶ ዝርዝር ዘገባ በቅርቡ ይፋ እንደሚደረግ ኮሚሽኑ ገለጸ። የትግራይ የዘር ማጥፋት ጥናት ኮሚሽን በጦርነቱ ምክንያት በትግራይ ላይ የደረሰውን ጉዳት አስመልክቶ 22 ሪፖርቶችን የያዘ ዝርዝር ዘገባ ይፋ እንደሚያደርግ አስታውቋል። ኮሚሽኑ ባዘጋጃቸው ሪፖርቶች ላይም ለጋዜጠኞች ማብራሪያ ሰጥቷል። ኮሚሽኑ ዓለም አቀፍ ደረጃን መሰረት ባደረገ መልኩ የተለያዩ ሪፖርቶችን ሲያቀርብ ቆይቷል ሲሉ የትግራይ የዘር ማጥፋት ጥናት ኮሚሽን ኮሚሽነር የማነ ዘራይ ተናግረዋል። የሚለቀቀው ሪፖርት የመሰረታዊ አገልግሎቶች፣ የትምህርት፣ የቅርስ፣ የጤናና የማህበራዊና ኢኮኖሚያዊ ጉዳቶችን በተመለከተ ነው ብለዋል። ሪፖርቱ አጠቃላይ የደረሰውን ጉዳት፣ የጉዳቱን አይነትና ጉዳቱን ማን እንዳደረሰ በዝርዝር ያስቀምጣልን ብለዋል። ለአብነትም በትምህርት፣ በጤና፣ በቅርስና በሃይማኖት እንዲሁም የማህበራዊ ተቋማትን ጨምሮ የማህበራዊ ዘርፍ ውድመትን ያካትታል ሲሉ ገልጸዋል። በተጨማሪም ጉዳቱ በኢኮኖሚ ላይ ያደረሰውን ጉዳት መሰረት ያደረገ ምርምር በጥናቱ ተካቷል ያሉት ኮሚሽነሩ ሪፖርቱ ከ2 ወር በኋላ ይፋ እንደሚሆንም ጠቁመዋል። ባለፉት 2 ወራት ብቻ ከቡና ወጪ ንግድ 546 ሚሊዮን ዶላር ተገኝቷል ሲል የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ባለፉት 2 ወራት ብቻ ከ80 ሺህ ቶን በላይ ቡና ወደ ውጭ በመላክ 546 ሚሊዮን ዶላር ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን በዛሬው ዕለት አስታውቋል።
በ2017 በጀት ዓመት 470 ሺህ ቶን ቡናን ወደ ውጭ በመላክ 2.26 ቢሊዮን ዶላር ገቢ መገኘቱን የጠቀሱት የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ በ2018 በጀት ዓመት 600 ሺህ ቶን ቡናን በመላክ 3 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ መሆኑን ገልጸዋል። አርሶ አደሩን ተጠቃሚ ለማድረግ በተዘረጋው የአሰራር ስርዓት ምርቱን በቀጥታ ወደ ተለያዩ ሀገራት መላክ እንዲችል መደረጉ ለገቢው ማደግ አስተዋጽኦ ማድረጉን ዳይሬክተሩ ተናግረዋል። ከዚህ ቀደም የቡና ጥራት ምርመራ ይደረግ የነበረው በአዲስ አበባ መሆኑን ያነሱት ዋና ዳይሬክተሩ አሁን ግን የጥራት ምርመራውን ወደ አርሶ አደሩ የቀረበ መሆኑን ገልጸዋል። የቡና ጥራቱን ለማስጠበቅ ወደ አርሶ አደሩ ወርዶ የቡና ቅምሻ ማዕከላትን በማስፋፋት የተሻለ ጥራት ያላቸው የቡና ምርቶችን ወደ ዓለም ገበያ እየተላኩና የተሻለ ገቢ የተገኘባቸው መሆኑን ዳይሬክተሩ መናገራቸውን ከግብርና ሚኒስቴር የተገኘው መረጃ ያመለክታል። የጤና መድህን ከተመዘገቡ አባላት ውስጥ የ7.2 ሚሊዮን አባላት የዳታ ማረጋገጥና ማጥራት ስራ ተሰርቷል ተባለ። የጤና መድህን አገልግሎት ከተመዘገቡ አባላት ውስጥ 13.67 ሚሊዮን የማህበረሰብ አቀፍ ጤና መድህን አባወራ ወይም እማወራ አባላት ውስጥ የ7.2 ሚሊዮን የዳታ ማረጋገጥና የማጥራት ስራ መሰራቱን የኢትዮጵያ ጤና መድህን አገልግሎት በዛሬው ዕለት አስታውቋል። የኢትዮጵያ የጤና መድህን አገልግሎት በየዓመቱ የሚያከናውናቸውን የማህበረሰብ አቀፍ